እንዲ ቁርጡን ያወቀ ነው ተፈሸል እኔ ካንቺ ባነሰ እድሜ ነው ለሱ የተሰጠው በ8 አመቴ ነው ለሱ የተሰጠው እስከ 8 አመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው ከሳኩበት ያልሳኩበት ሰንች እድለኛሽ 11 አመት እኔ አፈር ድሜ እንደ ባባ አፈር ልላት እንጂ አንቺ ኖረሻል አሁን ወይስ ልሂድ ወይስ ይሄንን በረኪና አሁን ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ ማለት እየጠበቅኩሽ ወይስ ልሂድ ወይስ ይሄን በረኪና እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ ግን እኛን ማንንም ሊረዳ የተፈጠረ ሰው የለም ገብቶሻል እኔንም የሚወደኝ አካል የለም አንቺንም የሚወድሽ አካል የለም አንቺንም እግዚአብሔር አይወድሽም እኔንም እግዚአብሔር አይወደኝም ሲጀመር እግዚአብሔር ፍጦች አይደለም እኛ ዝም ብለን ወፍ ዘራሾች ፈጣሪ የለም እኔና አንቺ ፈጣሪ የለም እግዚአብሔር የሚባል ነገር የለም ሲጀመር ማለት እኛ ህይወት ውስጥ የለም አያቀንም እግዚአብሔር ቢያጥኑሩ በዚህ ልክ እንደዚህ ባልሆንኩ ነበር በዚህ ልክ ባልተሰበርኩ በዚህ ልክ ባልወደኩ ነበር በዚህ ልክ ይሄን ሁሉ አመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢለው እግዚአብሔር የለም እሱ በሰው ቁስል የሚደሰት ነው በሰው ህመም የሚደሰት ነው በሰው እንባ የሚታጠብ ነው እኛ ያለን አምላክ ይሄ ነው በኔ ለቅሶ የሚስቅ ነው ያለው በኔ ህመም የሚስቅ ነው ያለው በኔ መጎዳት የሚስቅ አለ እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው እንጂ በእንደዛ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር ይሄን ሁሉ አመት ብቻዬን እንደዚህ ባልሆንኩ ነበር ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር ልፋቴን መና ባልከተቱት ነበር ይሄን በረኪ አሁን ፊትሽ ከፍቼ ለጠጣው ወይስ ለሄድ በቃ እየጠየኩሽ ነው ምረጭ እኔ ልሽ ነገ ጧት ከሁለት አንዱ ነው በቃ ዛሬ መጨረሻ ነው የምታይኝ ፊት መጨረሻ ነው በቃ እኔም የማይሽ መጨረሻ ተናገሪ ማለት ጊዜ የለኝም ተናገሪ ማለት ተናገሪ ምን ጮክ በይ ይሄን ቪዲዮ ሳይ እኔ በጣም ነው የታመምኩት እንደ እናት እንደ ሴት ልጅ እናት ሳየው ልጅሽ በልጅሽ ቦታ ላይ እኔ የኔ ልጅ አስቀመጥኳትና እንደዚህ አይነት ቃላት እየተናገርኳት ኢማጂን አድርጌ መቆጣጠር አልቻልኩም ራሴን ስቅስቅዬ ነው ያለቀስኩት በጣም ነው ልቤ የተሰማው ሶ አንቺ ወደ ልትሄጂ ነው ልጅሽን በቃ በፊት ለፊትሽ በረኪናውን ከምጠጣና ራሴን በፊት ለፊትሽ ከማጠፋና ከመሄድ ያልሻት ወዴት ልትሄጂ ነው በቃ ይሄን ጥያቄ ባጭሩ ነገር የት ልትሄጂ ነው አሁን አብሪና መልሽ እኔ ስለራሴ አስተዳደግ ሁላችሁም ሰምታችሁኛል ተረድታችሁኛል ስለራሴ ያደኩበትን መንገድ ተረድታችሁኛል እሺ ተረዳችሁኝ የኔ ልጅ ስንት አመቷ ነው 11 አመቷን 11 አመት ሙሉ እንደ እናትም እንደ አባትም እንደ አያቶችም እንደ አክስት እንደ አጎት እንደ ዘመድ መጀመሪያ ጥያቄው መልሽና ከዚህ ታብራሪያለሽ የት ልትሄጂ ነው አረብ ሀገር ነው ክፍለ ሀገር ነው የት ነው አሜሪካ ነው የት ልትሄጂ ነው ልሄድ ነው ምትያት የት በቃ ጸበል ነው እኔ ወደ ጸበል ነው መግባት የፈለኩት በቃ ጸበል ነው ልጅ ባጭሩ ጸበል ነው ከዛ አላቅም የሆነ በቃ የሆነ ትንሽ ጊዜ መለቀ ፈለኩ እሺ ልጅቷ ልሂድ ስትይ አትሄጂም ብላሽ ነው እንደዛ ስትያት የነበረው
በአው ከማንተም እኮ መጀመሪያ ትላለች። ያው ስቆጣ ምናምን ነው እንትን የምትለው። ጥሩ እሺ፣ መጀመሪያ ከዚህ በፊት ጥለሻት ሄደሻል። የዛኔ ከዚህ በፊት ጥለሻት ሄድሽ ጊዜ እንዴት ሆነች? እንዴት ኖረች? እሺ፣ እየተቆራረጠ ነው። ሰማችሁኝ? አሁንም ይልሽ ያኔም እንዳልኩሽ ነው። ፈልጌ አይደለም ታመሜ ነው። በምን ምክንያት ተነስቼ እንደርኩ አላውቅም። ራሴን ሲቀጥል ቤት ክፍት ነው። አሁንም ትቻት የወጣሁት ቤቷ ውስጥ ነው። እኔ በቃ እኔ ነኝ ራሴን ነው ይዤ የወጣሁት። በቃ ከዛ አንዴ ሩቅም ማውቃት ዘመድ አለች፣ ስልኳን ያስቀመጥኩት እባክሽ እኔ ወይስ ከረጋጋ ወይ የሆነ ነገር እስክል ግቢላት ሂጂላት ብዬ እሷ መጣለች። እንግዲህ ደውሎ ያወራት ሰው ይኖራል፣ የተረዳ ሰው ይኖራል። ግን እኔ ልሽ አንቺም ጋር ቢሆን ልክ እንደ ሰው እንዲ አግዙኝ የሆነ ትንሽ ያኔም እኮ አልኩሽ ቤት ሰው ነበረ፣ ጓደኛዬ ነበረች፣ አብረን የኖርን 3 ልጆች ያላት እናት እንዲህ የምንደጋገፍ አንድ እናት አለች፣ እሷ ነበረች። አሁንም አለች። ቤት ብትደውይ እኔ ጋር ብትደውይ ታገኛታለሽ። አሁንም አለች። አዲስዬ እኔ የጠየኩሽ ጥያቄ ከዚህ በፊት ጥለሻት ልጅሽን የሄድሽ ጊዜ ማን መጣላት? ማን አብሯት ኖረ? አጭር ጥያቄ። እከሌ ማለት እኮ ነው መልሱ እኮ ጓደኛ ያልኩሽ በቃ ሌላ ምንም አይነት ሰው የለንም እኮ ወጥቶስ ባጠገቤ የነበረችው አንዲት ጓደኛዬ ነች። እሷ ነች በቃ የነበረቻት። ማን ቪዲዮን ሳይ ልጄ ነው እሷ ልጅ ቦታ ልጄን ቁጭ አድርጌ እንደዚህ አይነት ቃላቶች ልጄ ላይ ብጠቀም የልጄ አይምሮ የሚደርስበት ዳሜጅን እየሳልኩ ነበር። በጣም ስቅስቅ እየሳለቅስ የነበረው ቪዲዮን ሳይ ልጄን የምር ከመጣናቸው አይቀር ወደዚህ ምድር ምንም ባንሰጣቸው ቢያንስ ፍቅር ሰተን ልናሳድጋቸው ይገባል። መሳቀቅ እኔ ራሱ እሱ ነው ውስጥ የረበሸው በጣም እኛ አንድ ቪዲዮ እቺ ልጅ በየቀኑ እንደዚህ አይነት ቃላቶች እየተወረወረባት ከሆነ የምታድገው ራሷን ትጠላለች። ዋጋ የለኝም፣ እኔ ሸክም ነኝ እዚህ ምድር ላይ፣ እኔ እናቴ ላይ ሸክም ነኝ፣ እኔ አረባም፣ እኔ መፈጠር አልነበረብኝም ትላለች። ነገ ስታድግ ማንም መጫወቻ ትሆናለች። ራሷን ከሰዎች ሁሉ ዝቅ አድርጋ ታያለች። በጣም ነው የምታሳዝነው እውነት። ደግሞ ቲኔጀር ናት ልጅቷ። ኦልሞስት 11 ዓመት ማለት ገና 11 ዓመት ልጅ ላስብሻል ምን ያህል ራሷን እንደምትጠላ እናቷን ጥላት ፈጣሪ ለምንድን የፈጠርከኝ ነው እኮ የምትለው። አንቺ ልጅ ለምን ፈጠርከኝ? እሺ መች ፈጠረኝ አልኩ ለምን ፈጠርከኝ ብላ ከፈጣሪዋ ጋር ነው የምትጣላው። አንቺ ስለተማርሽ ታውቂዋለሽ። አቡ አልተማረችም። በዛ ላይ በጣም ብዙ ነገር ያሳል አናቶኛ ቦታ ማዳ ኦኬ። እኔ ስለ ህፃኗ ነው እየተናገርኩት። እናትየው ላይ ኔቨር ኤቨር አልፈረድኩም፣ ግን እኛ የምናደርሰውን ዳሜጅ ተመልከቱ። አሁን እናትየው አዲስ ለደረሰባት ነገር ማነው ተጠያቂ? ቤተሰቦቿ፣ እነዛ ግድ የለሽ ቤተሰቦቿ። ዝም ብላ በግድ የለሽነት የወለደቻት እናቷ፣ ያላሳደገቻት እናቷ አይደል? ያንን ህይወት ባታሳልፍ ዛሬ እሷ ትደግመው ነበር። የእናቷን ህይወት ደገመችው። ግን ቤተሰቦቻችንን መውቀስ የምንችለው 18 ዓመት እስኪሞላን ድረስ ነው። ከዛ በኋላ ግን እያንዳንዱ የምናደርገው ነገር የኛ ኃላፊነት የኛ ማለኔ እኮ ሁሌ በመሰማከር ሙለው እኮ ይህንን እኮ ነው ኃላፊነት ይሰማል። አንዳንዴ ወልዶ እንደዚህ ከማሰቃየት ማስወረድ በስንት ጣሙ። ሳታስቡት እርግዝና ከተፈጠረ እንደ ፈጣሪ ቀርባይ ነው ማስወረዱ ይሻላል። ልጆቹን አምጥቶ እዚህ ምድር ላይ ራሳቸውን እንዲጠሉ አድርጎ ሳትፈለጉን የመጣችሁት ሸክም ሆናችሁብኝ እያሉ የልጆችን አይምሮ እንደዚህ እያደረጉ ከማሳደግ አለመውለድ ማጽያት ነው። ማስወረድ ማጽያት ነው። ይሄ ማጽያት ነው። ስለዚህ ወይም አለማድረግ በቃ ራስሽን ሰው ሳትሆኚ በቃ ካረጉ ደግሞ ሳያስቡት ከመጣባቸው ያኛው ማጽያት ይቀላል ከዚህኛው ማጽያት። የተፈጠረን ልጅ የተወለደን ልጅ ስንት ዳሜጅ ስንት ብልሽት እንደሚፈጠር እኮ መሰለሽ። የልጅ አይምሮ ተበላሽቶ ራሱን የሚጠላ ልጅ አሳድገን፣ ተስፋ የቆረጠ ልጅ አሳድገን፣ ከዛ እሱ ደግሞ ሌላ ተስፋ የቆረጠ ልጅ ይወልዳል። ሌላ ራሱን የሚጠላ ልጅ ይወልዳል። ይሄ ሁሉ ምንድን ነው? ከግድ የለሽም። እስከ መቼ ነው ወንዶቹን ስንወቅስ የምንኖረው? እኛ ስለምን ኃላፊነት አይሰማንም? ፈጣሪ እኛ ከወንዶች እኮ የበለጠ ኃላፊነት ስለሚሰማን ማህፀን የሚባለውን ነገር እኛ ውስጥ የፈጠረው ለምን እኛ ውስጥ ተፈጠረ? ማህፀን ለምን ሴት ውስጥ ተፈጠረ? ፈጣሪ ከወንድ ልጅ ይልቅ ሴት ልጅ ጠንቃቃ፣ ሴት ልጅ ብልህ፣ ሴት ልጅ ኃላፊነት ስለሚሰማት ነው ለወንድ ማህፀን ሳይሰጥ ለሴት ማህፀን የሰጠ። እኛ ተሸካሚ የሆን ነው ልጅ ተሸካሚ እኛ የሆን ነው እኮ። ወንድማ አስረግዞ ጥሎ ይጠፋል እኮ። ግድ የለሽ ነው። ሂዶን ኬር 5 ደቂቃ ደስታውን ሁሉም አይደለም ግን
ሴት ልጅ ማህፀን የሚባል ነገር የተሰጣት ፈጣሪ ስለተማመነባት ነው። ሳትሆኑ ሰው አትፍጠሩ። እናንተ ያያችሁትን ታሪክ አትድገሙ ነው የሚለው ማርያም። አንዳንዴ ልጅ ወልደሽ ማሳደግ ካልቻልሽ አብዬ ምን ነው እንትኑ ታዲያ? አሁን የዛ ላይ ያላትን ሾክ ነው በቃ ሁኔታዋ የተሳቀቀችውን ነገር ምናምን ሳይ እኔ በስማሙል በቃ ምን እያለች ይሆን በዛን ሰዓት እንደዚህ እናቷን አንባዋ ቀር ብሎ ዝም ብላ እናቷን እንደዛ ስትወርድባት ዝም ብላ ስታያት ላይ ምን እያለች ይሆን በውስጧ ምን እያለች አንባዋት ያሉ ሴትዮዋ እሷ ጋር ነው የምትኖረው አሉ። የት ናት ልጅቷ ስላቸው ትምህርት ቤት ናት አሁን ምናምን አሉ። ምን እያለች ነበር እንደዛ አይነት ቃላቶችን ስትወረውርባት ዝም ብላ ባቀር ብላ ስታያት ላይ እሺ ምን ላድርግ ላይክ አይነት ነገር እያለች እሺ ምን ላድርግ የኔ ጥፋት ምን ነው መፈጠሪ ወደዚህ ምድር መምጣት ነው ጥፋቴ አይነት ነገር እያለች ስሜት እንደተሰማኝ ነው በቃ ሳያት አይናይዋ እያየች እንታለች አቡዬ አውቃ እንዳይሆን ለልጅቷ ነግራት ፕራንክ ብላ ፕራንክ ውስጥ ገብተሽ ሻብዬ ነው ፕራንክ ነው የምትይው። ድንገት የተሰራ አይደለም። ሙሉ ቪዲዮን ገብተሽ ካየሽው ሎንግ ታይም ስታለቅስ ነበር። በቃ የሚረዳ ሰው ስትፈልግ ነበር ማለት አላለ ችግር ውስጥ ያለ ሰው ይሄ ዛሬ ለቫይራል ድንገተኛው ቪዲዮ ቫይራል ወጣላት እንጂ ሀዊ ሎንግ ታይም ነው። በቃ እኔ ቪዲዮን እንዳየው ዳይሬክት ውስጥ ገብቼ ነው ቼክ አድርጓት። ብዙ ቪዲዮ ሰርታለች ብዙ። እስቲ እንዳታልቆባት ነው ደውልላትና ቼክ አድርጋት። ደውል ሳይኮሎጂስት ያታቦ ሞክራለች። ኮሜንት አነግሯት ያ እኔም አይ ቲንክ ሶ ልጅቷን ጥላት ሳትሄድ አትቀርም። ልጅቷን እንደነገርላት እኮ ወይ ካርድ አድርጎባት ከሆነ ቆይ ልንደውልላት ነው። ቃጮ ተደውልላትና ግን ምን እንደሆነ ታውቃላችሁ? የእኛ ኮሚኒቲ መቼም እውነቱን መናገር አይፈልግም። ሁሌ እያለ ነው መኖር የሚፈልገው። ሁሌ እንደዚህ አይነት ነገር እንዲቀጥል ነው የሚፈልገው። እውነቱን ስትናገር አትፍረጂ ይፈረድብሻል፣ አትፍረጂ ላለመባል እውነታውን እያወቅን አለባብሰን ዋሽተን ዝም ብለን አልፈን ችግሩ መቼም አይጠፋም። እየተደገመ 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 ይሄዳል። ማን ነው ኃላፊነት የሚወስደው? ጉዳይ እኔ ውስጥ ላለው ኃላፊነት የሚወስድልኝ እኔ መለመን አልችልም ወይ ደግሞ ይሄ ጊዜ እስኪያልፍ እከሌ ጋር ሂጂ፣ አክስትሽ ጋር ሂጂ፣ አጎትሽ ጋር ሂጂ ማለት አልችልም። ምንም ዘመድ የለንም። እኔ ምንም ዘመድ ምንም ወገን ሳይኖረኝ ነው ያደግኩት። ሰው ቤት ለሰው ቤት ተንከራትቼ ያውም እናቴ ወላጅ እናቴ 30 ቁጥራ ብቻ ደሞዝ ለመውሰድ የምትመጣ እናት ከ7 ዓመቴ ጀምሮ ለሰው እየተሰጠው ነው ያደግኩት። ከዛ እግዚአብሔር ቤተሰብ ይሰጠኛል በሆነ ሰው ይገዛኛል ብዬ ስጠብቀው እሱ ግን ምን አደረገ? ከማይወደኝ ሰው ልጅ ሰጠኝ። ልጁን ለማየት ከማይፈልግ ሰው ልጅ ሰጠኝ። ይህንንም እሻልኩት ይህንንም ችለዋለሁ አልኩት። እሷን እዚህ ለማድረስ ያየሁትን እሷን እዚህ እድሜ ላይ ለማድረስ የከፈልኩትን 12 ዓመት እንዴት ልነግርህ እችላለሁ? ያልቆሰልኩት እኮ ቦታ የለም። አልገባችሁም? የማያመኝ ቦታ እኮ የለም። አስራ 13 ዓመቴን እናቴ ነጠቀች። ልጅነቴን እንደ ሸንኮራ መጠጠችው። እንደገና ሌላ 12 ዓመት ደግሞ ለልጄ ሰጥቷት በፈቃደኝነት። እኔ እኮ ሰው ነኝ፣ እኔም ሰው ነኝ እኮ። እኔ
እነሱም አናደኝ። በቃ ሸሸሁኝ። ምን አለም አንዳንድ ሰዎች መሸሽ ያናዷቸዋል። ራሴን ከማቀፍ መሸሽ ለምን አናደዳችሁ? መሸሽ ለምን አናደዳችሁ?